ሃይ ሰላም እንዴት ናችሁ? ለማታውቁ ጥላውን እባላለሁ። የአይ ቴክኖሎጂ ቪዲዮ ኤዲቲንግ ስለ ክሪፕቶ ከረንሲ እና ፎሬክስ ትሬዲንግ ጋር የተቀራረቡ ነገሮችን ብዙ የዩቲዩብ ላይ ቪዲዮዎችን አፕሎድ አደርጋለሁ። ስለዚህ ዛሬ ቀለል አድርገን የምናየው ነገር ቢኖር ጂሜል አካውንት አከፋፈት እና ከአሁን በፊት የከፈትነው የጂሜል አካውንት ሪከቨሪ ስቶር አድርገን እንዴት በቀላሉ መመለስ እንችላለን። በዚሁ አጋጣሚ የጠፋብን ኢሜል ፓስወርድ ገብተን ስልካችን ጋር የተጋ እናገኘዋለን። ከአሁን በፊት ፐርማነንትሊ ድሬት ያደረግነው የጂሜል አካውንት ቢኖረን እሱን ደግሞ እንዴት አድርገን ለምሳሌ የሆነ አፕሊኬሽን ላይ ሎጊን አድርገንበት ከሆነ ያን ጂሜል አካውንት ከከፈት ነው በሆነ አጋጣሚ አፕሊኬሽን ከስልካችን ቢጠፋ ያን አፕሊኬሽን ለማውረድ ስንሞክር ወደዛ ኢሜይል ስለሆነ ኤስኤምኤስ ኮድ የሚላክልን ነው። እሱን ኮድ ደግሞ ለማግኘት እንቸገራለን እና ምክንያቱም ኢሜይሉን ስለደለት ነው። የዛ ምክንያት እንዴት አድርገን ያን ችግር በቀላሉ ማለፍ እንደምችል ሪሴት ካረግን በኋላ ከሰባት ቀን በኋላ ሌላ ኢሜይሎችን ሎጊን በማድረግ እንዴት በቀላሉ ማለፍ እንደምንችል እናያለን። ስለዚህ አሁን ቀለል ባለ ሁኔታ ጂሜል አካውንት በቀላሉ እንዴት መክፈት እንደምንችል የምናይ ይሆናል። ወደ ስልካችን አፕሊኬሽን እንገባና ወደ ጂሜል አፕሊኬሽን እንገባለን። ወደ ጂሜል አፕሊኬሽን ገብተን አክሰስ እያደረግን እዚህ ስልካችን ጂሜል የሚለው ጋር እንገባለን። እሺ ስልካችን ጂሜል የሚለው ጋር ከገባን በኋላ እዚህ ኤሲ የምትለውን እዚህ በስተቀኝ ያለችውን እሷን አንዴ እንነካታለን። እሺ እንደምታዩት ካሁን በፊት እኔ በጣም ብዙ ኢሜሎች አሉኝ። ከዚህ ታች መጨረሻ ላይ ያለውን የመደመር ምልክት ያለባትን አድ አናዘር አካውንት የምትለዋን እሷን አንዴ እንነካታለን። እሺ እዚህ በጉግል ነው በምንድነው መክፈት እንፈልገው ይለኛል። እዚህ ጉግል የሚለውን የመጀመሪያውን እነካለሁኝ። ቼክ ኢንፎርሜሽን ካረገ በኋላ የስልኬን ፓስወርድ ይጠይቀኛል። እሱን እከፍትለታለሁኝ። እንደ ኔትወርካችን ፍጥነት አክሰስ እያደረገ ያሳልፈናል። እሺ እንደምታዩትኝ አሁን እዚህ ወይ ኢሜል ሎጊን አድርግ ፎርጌት የረሳው ኢሜል ካለ እሱን አስገባና ኔክስት በል እያለን ነው። እኛ ዛሬ የምንፈልገው ክሬት አካውንት ነው፣ አዲስ አካውንት መክፈት ስለሆነ ስለዚህ እዚህ ጋር እንደምታዩት ይቺ ክሬት አካውንት የምትለዋን እሷን አንዴ እንጫናለን። አንዴ እሷን ከተጫነ በኋላ ፐርሰናል ዩዝ ነው ማይ ወርክ ቢዝነስ ምናምን ፎር ወርክ ማይ ቢዝነስ የሚል አለ። ስለዚህ የመጀመሪያዋን ፎር ማይ ፐርሰናል ዩዝ የምትለው እሷን አንዴ እንጫናለን። እሺ እንደምታዩት እዚህ ስም አስገባ እያለኝ ነው። ስም አስገባ እያለኝ ነው። ስሜን እዚህ ጥላሁን ብዬ ሰጠዋለሁኝ። ጥላሁን እንደምታዩት ከታች ይሄ ላስት ኔም ምናምን የሚል አለ። ይሄ ኦፕሽናል ነገር ነው። ያው መሙላትም አለመሙላትም እንችላለን። ለምሳሌ እኔ ጥላሁን ማን ልበለው ከዛ ኔክስት እለዋለሁኝ። ያው ሁለተኛውን አለመሙላት እንችላለን፣ በመጀመሪያው ብቻ ማለፍ እንችላለን። ሁለተኛው እንደ አማራጭ ነው የምጠቀምበት። ከዛ ኔክስት እለዋለሁ። ኔክስት ካልኩት በኋላ እዚህ ቤዚክ ኢንፎርሜሽን የበርዝ ዴት የተወለድክበትን ቀን ሙላ እያለኝ ነው። እዚህ የፈለግነው መሙላት እንችላለን። ነገር ግን በሆነ አጋጣሚ ይሄ ኢሜል አካውንት ቢጠፋን መልሰን ሪከቨሪ አክሰስ ለማድረግ እንደው በሆነ አጋጣሚ ይሄን ሊጠይቀን ስለሚችል እዚህ ይሄ ናሽናል አይዲ ወይም ዲጂታል መታወቂያችን ጋር ያለውን ብንሞላለት አሪፍ ነው። እኔ እንደ አማራጭ ስለሆነ ዝም ብዬ ደስ ያለኝን ነገር ልሙላለትኝ። ይር ከሚለው ደግሞ ያው ከ18 አመት በላይ መሆን ስላለብን ግዴታ እኔ ዝም ብዬ 2000 ልበለው። እንደምታዩት እዚህ ጀንደር የሚል ነገር አለ። እዚህ ጾታ እያለኝ ነው። ይችን አንዴ ነካትና ሴት ከሆናችሁ ፊሜል ትላላችሁ። እኔ እዚህ ጋር ሜል ብዬ አልፋለሁኝ። እንደምታዩት እዚህች እንመጣና ኔክስት እንላታለን። ቤዚክ ኢንፎርሜሽን የሚባለው ሙሉ ነገር ሞልተንለታል። እሺ አሁን ከዚህ ከሁለቱ ማንኛው ይሆንልህ እያለኝ ነው። ወይ መጀመሪያውን አረጋለሁ፣ ሁለተኛውን ካልፈለኩ ደግሞ ረኒ ከነዚህ ከሁለቱ ውጭ ሌላ ይሄ ክሬት ዩር ኦን ጂሜል አድሬስ የሚለውን እሱን በመንካት ደግሞ ሌላ ኢሜል ሎጊን አድርገን አክሰስ ማድረግ እንችላለን። ለምሳሌ እኔ ሁለተኛዋን ልንካለትኝ፣ አንደኛውንም ሁለተኛውንም መንካት ይቻላል። ከዛ ኔክስት እለዋለሁ። ኔክስት ካልኩት በኋላ እንደምታዩት ፓስወርድ አስገባ ይለኛል። ያው ፓስወርድ አንድ ካፒታል ሌተር፣ እንደዚህ ስሞል ሌተር፣ ቁጥርና የጥያቄ ምልክት መሰላል ምናምን ያለባቸው አራቱን ካራክተሮች አሟላ መሆን አለበት። ምክንያቱም ያው እነዚህን አራቱን ካራክተር ሎጊን አድርጉ የሚልበት ምክንያት ጉግል ሰዎች በቀላሉ አክሰስ እንዳያደርጉት ነው። እኔ እዚህ ፓስወርድ አስገባለታለሁ። ፓስወርድ አስገባለታለሁ እንደምታዩኝ እኔ እዚህ
እንደምታየው ፓስወርድ አስገብቼለታለሁኝ። ያው 8 ካራክተር የሞላ ይመስለኛል። ኔክስት እለዋለሁ። ኔክስት ካልኩት በኋላ እንደምታዩት አሳልፎኛል። አሁንም ደግሜ ኔክስት እለዋለሁ። እሺ ፕራይቬሲ ኤንድ ተርም ይለኛል። እዚህ የጉግልን ህግ ተስማማለሁ እያለኝ ነው። ይሄም ማንበብም አለማንበብም ትችላላችሁ። ብቻ ይሄን ኢሜይል ለምን አላማ መጠቀም እንዳለባችሁና እንደሌለባችሁ ነገር የሚያሳይ ነገር ነው። እንደምታዩት እዚህ መጨረሻ ላይ አይ አግሪ የምትል ነገር አለ። እዚች በስተ ቀኝ መጨረሻ ላይ እሷን ያው አይ አግሪ ማለታችሁም መርሳት የለባችሁም። ያው የተወሰነ ፕሮሰስ ያደርጋል። ከዛ ይከፍትልናል። ያው እንደምታዩትኝ ጂሜል አካውንታችን ያው በተሳካ ሁኔታ ተከፍቷል ማለት ነው። እንደምታዩት ጉግል ሰርቪስ እያለን ነው። አሁን ደግሞ ከዚህ ቀጥለን ካሁን በፊት የከፈትነው የጂሜል አካውንታችን ከጠፋብን የት ገብተን እንደምናገኘው በቀላሉ የምናይ ይሆናል። አሁን አዲስ የከፈትነውን የጂሜል አካውንት እዚህ መጨረሻ ላይ አካባቢ ከተወሰነ ደቂቃ በኋላ ያመጣልናል። ይኸው እንደምታዩት እዚህ መጨረሻ ላይ ያመጣልኝ። ልንከውና ወደ መጀመሪያ ተመልሶ ላሳያችሁ። እንደምታዩት ይኸው እዚህ መጀመሪያ ላይ ያው ቴማን ምናምን ብሎ ከፍቶልኛል። ያው በደንብ በተሳካ ሁኔታ ጂሜል አካውንት እንደዚህ ከፍተናል ማለት ነው። ስለዚህ አሁን ደግሞ ከዚህ ወጣ እንልና የጠፋብንን የጂሜል አካውንታችንን እንዴት አክሰስ ማድረግ እንደምንችልና የሆነ አፕሊኬሽን ላይ የከፈትንበት ኢሜል እና ፓስወርድ ከጠፋ እሺ የጠፋብን የጂሜል አካውንታችን እንዴት በቀላሉ አክሰስ አድርገን እንደምንመልስና ያን ፓስወርድ በቀላሉ መቀየር ብንፈልግ እንዴት አድርገን ማግኘት እንችላለን። ለምሳሌ ክሮም ውስጥ በመግባት ነው ሁሉን ነገር ይሄን ማስተካከል የምንችለው። ስለዚህ አሁን ወደ ክሮም ወደምትለው እንገባና ውስጥ ላይ ፕሮሰስ እያደረግን እናያለን። እሺ ክሮም የሚለው ከገባን በኋላ እዚህ እኔ ኢሜይሌን በፕሮፋይል ስራ አረኩን ነው። ፕሮፋይሌን አንዴ እጫነዋለሁኝ። ከዛ እንደምታዩት ኢሜይሌን እዚህ ደግሜ አንዴ እጫነዋለሁኝ። ወርታች ስክሮል ካረግን በኋላ ማኔጅ ዩር ጉግል አካውንት የሚለውን እሱን አንዴ እንነካለን። እሱን አንዴ ከነካን በኋላ ያው የተወሰነ ፕሮሰስ እያረግን ያስገባና እንደምታዩት እያስገባን ነው። እዚህ ቁልፍ ምልክት ያለባት ሰክሪቲ ኤንድ ሳይን ኢን የምትል ነገር አለች። እንደምታዩትኝ ይችን አንዴ ክሊክ እናረጋትና ወደ ውስጥ እንገባለን። ወደ ውስጥ አንዴ ክሊክ አድርገን ከገባን በኋላ እንደምታዩት እዚህ ስክሮል ካረግን በኋላ እንደምታዩት እዚህ ፓስወርድ ማናጀር የሚል ነገር አለ። እሱን አንዴ ክሊክ እናደርግና ወደ ውስጥ እንገባለን። እንደምታዩት እዚህ የተለያዩ አፕሊኬሽኖች አሉ። ፓስወርዳችንን ተጠቅመን የኢሜይላችንን ተጠቅመን የከፈትናቸው የተለያዩ አፕሊኬሽኖች አሉ። ለምሳሌ የቲክቶክ ፓስወርድ ቢጠፋኝ እንደምታዩ ቲክቶክ የሚለውን አንዴ ይነካዋለሁ። ከዛ የስልኬን ፓስወርድ ይጠይቀኛል። እሱን ካለፍኩ በኋላ እንደምታዩትኝ የቲክቶክ አካውንቴን እዚህ ያሳየኛል። ከፈለክ ድሌት አርግ፣ ኢዲት አርግ የሚል ነገር ማለት ለምሳሌ ኢሜይል መቀየር ብፈልግ እዚህ ፓስወርድ የመቀየር ብፈልግ እዚህ ኤዲት የሚለውን ነካና እንቀይራለን ማለት ነው። እንደምታዩት እዚህ ቼክ አፕ የሚል ነገርም አለ። ቼክ አፕ የሚለውን አንዴ ስንነካ በጣም የብዙ አፕሊኬሽኖች እዚህ እንደምታዩት እዚህ 17 አካባቢ ስትሮንግ ያልሆኑ ፓስወርድ አለ ምናምን እያለ እንደምታዩት እዚህ በጣም የብዙ አፕሊኬሽኖች አሉ። የነሱንም እንደ ምሳሌ ለምሳሌ እዚህ ባይናንስን ማየት እንችላለን። አሁን ለምሳሌ ባይናንስ የሚለውን አንዴ ነካውና ፓስወርድን መቀየር ከፈለኩ የመጀመሪያው ቪው የምትለዋን ነካታለሁ። ሁለተኛ ኤዲት ፓስወርድ መቀየር ከፈለኩ ደግሞ ኤዲት፣ ድሌት አድርጌ ፓስወርድ እንትማ ከፈለኩ ደግሞ ድሌት ፓስወርድ የምትለዋን ነገር እነካታለሁ ማለት ነው። እንደምታዩት ይኸው በቃ ቼንጅ ፓስወርዳችሁ መቀየር ከፈለጋችሁ እዚህ ገብታችሁ የሁሉንም ቼንጅ ማድረግ ትችላላችሁ። ያው እዚህ ሙሉውን ኢሜይላችንን ተጠቅመን አክሰስ ያደረግናቸው አፕሊኬሽኖች ሙሉውን አሉ። እንደምታዩት ይኸው እዚህ የተለያዩ አሁን ለምሳሌ እዚህ ሜታ ትሬደር 5 እንደምታዩት አለ። የእሱንም ፓስወርድ ቢጠፋኝ አሁን እዚህ እንደምታዩት ገብቼ በቀላሉ ማግኘት እችላለሁ። ሜሴንጀር የሚል ነገር አለ። ሜሴንጀሬን ለምሳሌ አሁን ሜሴንጀሬን አክሰስ ማድረግ ብፈልግ እና የሜሴንጀሬ ፓስወርድ ቢጠፋኝ ማየት ከፈልኩ ፓስወርዱን እቺ 3 ነጠብጣቧን እሷን አንዴ በመንካት እዚህ ቪው ኤዲት እና
ቼንጅ ፓስወርድ የሚለውን ነገር በቀላሉ እንደዚህ አድርገን ማግኘት እንችላለን። እስከ ቪዲዮአችን መጨረሻ አብራችሁን ስለቆያችሁ ከልብ እናመሰግናለን። እንዲህ አይነት ጠቃሚ ቲፖች እንዲደርሷችሁ ላይክ፣ ኮሜንት፣ ሰብስክራይብ ማድረግ እንዳይረሳ። በኢሜል ጋር የተያያዙ ጥያቄዎች ካላችሁ ኮሜንት ላይ መጠየቅ ትችላላችሁ። መልካም ሰላማችሁ ይብዛ።